በጌታ የተወደዳችሁ የኤሎሄ ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ በጣም አስፈላጊ በሆነ ብዙዎቻችን የሚያሳስበን ርዕስ ላይ እንወያያለን። ብዙ ጊዜ በህይወታችን ወሳኝ ውሳኔዎችን ለመወሰን ስንነሳ በውስጣችን የሚመላለሱ ሐሳቦች አሉ። ይህም ሐሳብ ከእግዚአብሔር የመጣ ነው ወይስ የራሴን ስሜትና ፍላጎት ነው ብለን ግራ የምንጋባቸው ጊዜያቶችም ጥቂት አይደሉም። የእግዚአብሔር ድምጽን ከገዛ አስተሳሰባችን መለየት አለመቻላችን ደግሞ ላልተፈለገ ስህተትና ጸጸት ሊያዳርገን ይችላል። በዛሬ ቪዲዮ የእግዚአብሔር ድምጽን ከገዛ አስተሳሰባችን የምንለይባቸው 5 ቁልፍ መጽሐፍ ቅዱሳዊ መንገዶችን በዝርዝር እንመለከታለን። እነዚህ ነጥቦችን በሚገባ ካስተዋልን በህይወታችን የእግዚአብሔርን ፍቃድ መለየት ቀላል ይሆንልናል። የመጀመሪያውና ከሁሉ በላይ አስተማማኙ መንገድ የመጣብንን ሐሳብ ከእግዚአብሔር ቃል ጋር ማነጻጸር ነው። ብዙ ጊዜ በልባችን አንድ ሐሳብ ይመጣል። ያ ሐሳብም ትክክል ይሁን አይሁን የምንለይበት ትክክለኛው መለኪያ መጽሐፍ ቅዱስ ነው። እግዚአብሔር ራሱን የሚቃረን አምላክ አይደለም። በመጽሐፍ በሰጠው ቃል ላይ አታድርግ ያለውን ነገር በልባችን መጥቶ አድርግ ብሎ በፍጹም አይነግረንም። መዝሙረኛው ዳዊት በመዝሙር 119 ቁጥር 105 ላይ ሕግህ ለእግሬ መብራት ነው ለመንገዴ ብርሃን ነው ይላል። መብራት በጨለማ ውስጥም መንገዳችንን እንደሚያሳየን ሁሉ የእግዚአብሔር ቃልም በውስጣችን የሚመላለሱ ሐሳቦች የትኛው ብርሃን የትኛው ደግሞ ጨለማ እንደሆነ ይለይልናል። ለዚህም ነው ወዳጆቼ የእግዚአብሔር ድምጽ ለመስማት መጽሐፍ ቅዱስን ማንበብ ግድ የሚሆነው። ቃሉን ሳታውቁ ድምጹን ለመለየት ትቸገራላችሁ። ማንኛውንም በውስጣችሁ የሚመጣው መመሪያ ወይም መልእክት ከመጽሐፍ ቅዱስ እውነት ጋር የማይገጣጠም ከሆነ ያ ሐሳብ የእግዚአብሔር እንዳልሆነ በልብ ሙሉነት ውድቅ ማድረግ ትችላላችሁ። ወደ ሁለተኛው ነጥብ ስንመጣ የእግዚአብሔር ድምጽ የምንለይበት ትልቁ መለኪያ የውስጥ ሰላም ነው። ሐዋርያው ጳውሎስ በፊልጵስዩስ 4 ከቁጥር 7 ላይ እንዲህ ይላል፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እግዚአብሔር ሲናገረን ውሳኔው ምን ያህልም ከባድም ቢሆን ወይም መስዋዕትነት የሚጠይቅ እንኳን ቢሆን በውስጣችን ጥልቅ የሆነ ሰላም ይሰፍናል። የእኛ ሐሳብ ወይም የጠላት ድምጽ ግን ሁልጊዜ በግርግር፣ በጥድፊያ፣ በጭንቀትና በግራ መጋባት የታጀበ ነው። አንድ ነገር ለማድረግ አስባችሁ ልባችሁ ፍርሃት ይላችኋል ወይስ ውስጣችሁ እረፍት አጥቷል? ይህ ከሆነ ቆም ብላችሁ ራሳችሁ መመርመር አለባችሁ። ምክንያቱም የእግዚአብሔር መንፈስ የሰላም መንፈስ ነው። እርሱ ማዕበልን ጸጥ የሚያደርግ አምላክ እንጂ ሰላምን የሚነሳ አምላክ አይደለም። ስለዚህ ወዳጆቼ ውሳኔ ከመወሰናችሁ በፊት ልባችሁን አድምጡ። ይህ ሐሳብ ሰላም ይሰጠኛል ወይስ ሰላሜን ይነሳኛል ብላችሁም ጠይቁ። ሰላም ከሌላችሁ አትቸኩሉ። እግዚአብሔር በሰላም እስኪያነጻችሁም ድረስም በጸሎትም ቆዩ። ወደ ሶስተኛውና በጣም ወሳኝ መንገድ ስንመጣ የመጣብን ድምጽ ወደ ምን አይነት ስብዕና እየመራን ነው የሚለውን መመልከት አለብን። የእግዚአብሔር ድምጽ ሁልጊዜ ወደ ትህትና፣ ወደ ራስን መመርመርና ወደ ንስሐ ይመራል። የገዛ አስተሳሰባችን ወይም የጠላት መሸወጃ ግን ብዙ ጊዜ በትዕቢት ራስን ከሌሎች የተሻለ ጻድቅ አድርጎ በመመልከትና ሌሎችን በመንቀፍ ዝንባሌ የተሞላ ነው። ያዕቆብ 3 ከቁጥር 17 ላይ እንዲህ ይላል፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናትና በኋላም ታራቂ፣ ገር፣ እሽባይና በጎ ፍሬ ሞላባት፣ ጥርጥርና ግብዝነት የሌለባት ናት። እግዚአብሔር ሲናገራችሁ ራሳችሁን ዝቅ እንድታደርጉ የተጠላችሁትንም እንድትርቁና በደላችሁንም እንድታምኑ ያደርጋችኋል። በሌላ በኩል ደግሞ በውስጣችሁ የሚመጣው ድምጽ አንተ ብቻ ነህ ትክክል፣ እነዚህ ሰዎች ስህተት ናቸው፣ ራስን ከፍ አድርግ የሚል ከሆነ ይህ ድምጽም ከመንፈስ ቅዱስ የመነጨ እንዳልሆነ ማወቅ ትችላላችሁ። ስለዚህ ወዳጆቼ በውስጣችሁ የሚመጣው ሐሳብ ሌሎችን እንድትተውና ራሳችሁን እንድትመረምሩ ያደርጋችኋል ወይስ በትዕቢት እንድትወጠሩ? የእግዚአብሔር ድምጽ ሁልጊዜ በመስቀሉ ስር ራስን ዝቅ ወደ ማድረግ የሚወስድ የመለኮት መመሪያ መሆኑንም አትዘንጉ። አራተኛውና እጅግ አስፈላጊው መንገድ የጊዜ ፈተና ነው። የእግዚአብሔር ድምጽ እንድንታገስና በጸሎት እንድንቆይ ያደርገናል። የገዛ ስሜታችንና የጠላት ድምጽ ግን ሁልጊዜ አሁን መሆን አለበት በሚል የጥድፊያ ግፊት የተሞላ ነው። ኢሳይያስ 28 ቁጥር 16 ላይ እንዲህ የሚል ድንቅ ቃል አለ፣ የሚያምን አይቸኩልም። ይህ ቃል ለኛ ትልቅ መመሪያ ነው። እግዚአብሔር አንድ ነገር እንድናደርግ ሲናገር ያ ሐሳብ በጊዜ ሂደት እየጠነከረ ይበልጥ ግልጽ እየሆነ እየጸና ይሄዳል።
የራሳችን ስሜት ግን እንደ ማዕበል መጥቶ ወዲያው የሚጠፋ ወይም ደግሞ በችኮላ ስህተት ውስጥ የሚከተን ነው። አንዳንድ ውሳኔ ለመወሰን ስታስቡ አሁኑኑ ካላደረኩት ያመልጠኛል የሚል የጭንቀት ግፊት ይሰማችኋል? ይህ ከሆነ ተጠንቀቁ። እግዚአብሔር እድል የሚያመልጠው ደካማ አምላክ አይደለም። እርሱ የጊዜያትና የዘመናት ጌታ ስለሆነ ለእኛ ያሰበውን ነገር በትክክለኛው ሰዓት ያከናውነዋል። ወዳጆቼ፣ ሰይጣን ሁል ጊዜ እንድትቸኩሉ ይገፋፋልና እግዚአብሔር ግን እረፉ ይላል። ስለዚህ ማንኛውም ድምጽ በጊዜ ፈተና ውስጥም አሳልፉት። እግዚአብሔር የተናገረው ነገር በጊዜ ብዛትም አይጠፋም፣ ይልቁኑ እንደ ወርቅ እየጠነከረ ይመጣል እንጂ። በመጨረሻም የእግዚአብሔር ድምጽ ከገዛ አስተሳሰባችን የምንለይበት አምስተኛው መንገድ የመንፈሳዊ አባቶችን የቅዱሳንን ምስክርነት ነው። እግዚአብሔር በግል ብቻ ሳይሆን በመንፈሳዊ ሕይወት በበሰሉና በቅዱሳን ሰዎችን በኩል ይናገራል። በምሳሌ 11 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። በምክር ብዛት ግን ደህንነት ይሆናል። ብዙ ጊዜ በውስጣችን የሚመጣው ድምጽ ከእግዚአብሔር ነው ብለን ብቻችንን ልንደመድም እንችላለን። ነገር ግን ያንን ሐሳብ ለንስሐ አባታችን ወይም በመንፈሳዊ ሕይወት ለቀደሙን መካሪዎች ስናካፍላቸው እግዚአብሔር በእነርሱ አንደበት እውነቱን ያጸናልናል። የገዛ አስተሳሰባችን ግን ብዙውን ጊዜ ለማንም አትናገር፣ ማንም አይረዳህም በሚል ብቸኝነት ምስጢራዊነት ውስጥ ሊያቆየን ይሞክራል። ቅዱሳን አባቶቻችን በሕይወታቸው ያለፉት መንገድ ለእኛ ትልቅ ትምህርት ነው። የእግዚአብሔር ድምጽ ሁል ጊዜ ከቤተ ክርስቲያን ቅዱስ ትውፊትና ካለፉት ቅዱሳን ሕይወት ጋር ይስማማል። አዲስና የተለየ መንገድ አግኝቻለሁ ብላችሁ ብቻችሁን የምትሮጡ ከሆነ ያ ድምጽ ከእግዚአብሔር ሳይሆን ከራስ መንፈስ ኩራት ሊሆን ይችላል። ለምሳሌ አንድ ትልቅ መንፈሳዊ ውሳኔ ለመወሰን አቅዳችሁ ሊሆን ይችላል። ነገር ግን መንፈሳዊ አባትህ አሁን ጊዜው አይደለም፣ ብትታገስ ይሻላል ብልህ ያንን ምክር መቀበል መቻል ድምጹ የእግዚአብሔር መሆኑን መፈተኛ ነው። እግዚአብሔር በአባቶች ምክር ውስጥም ይናገራል። ምክርን መናቅ ግን የራስን ስሜት እንደ መለኮት ድምጽ የመቁጠር አደጋ አለው። ስለዚህ ወዳጆቼ፣ በውስጣችሁ የሚመጣው ድምጽ በቤተክርስቲያን አባቶች ምክርና በቅዱሳን ምስክርነት ሚዛን ላይ አስቀምጡት። እግዚአብሔር ትሑታንን በምክር ይመራል፣ ምክርን የሚሰሙትንም ይጠብቃል። ተወዳጆች ሆይ፣ ዛሬ የተመለከትናቸው እነዚህ 5 ነጥቦች የእግዚአብሔር ድምጽን ከገዛ አስተሳሰባችን ለመለየት ይረዱናል። ዋናው ቁልፍ ግን ከእግዚአብሔር ጋር ያለንን የቅርብ ወዳጅነት ነው። እረኛው የሚያውቅ በግ ድምጹን ለመለየት አይቸገርም። እኛም በቃሉና በጸሎት ከእርሱ ጋር ስንቆይ የጌታችን ኢየሱስ ክርስቶስን ድምጽ ከማንኛውም ድምጽ ተለይቶ በልባችን ማስተጋባት ይጀምራል። እግዚአብሔር አምላክ ሁላችንን በቃሉና በመንፈሱ ይምራል። ዛሬ የተማርነው ትምህርት በሕይወታችሁ ላይ ብርሃን እንደፈነጠቀ ተስፋ አደርጋለሁ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎች ወንድሞች እህቶች እንዲደርስም ላይክ ማድረጋችሁንም አትርሱ። እንዲሁም በውስጥ የሚመላለሱ ጥያቄዎች ወይም ምስክርነት ካሉ በኮሜንት መስጫው ላይ ጻፉልኝ። ለኦሄሎሄ ቻናልም አዲስ ከሆናችሁ ደግሞ እንዲህ ያሉ መንፈሳዊ ትምህርቶች እንዳመልጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።